የሽቶ ብልቃጥ። ሮማውያን ራሳቸው እየጠሉኝ መጥተዋል። እያንዳንዱ መኮንን የእርሱ ብቻ እንደሆነለት ይፈልጋል። ይህ ደግሞ ለኔ የማይሆን ነገር ነው። ምክንያቱም እያንዳንዱ መኮንን ሊያምነሸንሸኝ የሚችለው ለአንድ ሰሞን ብቻ ነው። የገዛ ወገኖቼ የሆኑት አይሁዶች እክንትፍ ብለው አንቀረው ተፍተውኛል። በመንገድ ስሄድ አሊያም ደግሞ በቤቴ ፊት ለፊት ባለው መንገድ የሚጓዙ ሁሉ ፊታቸውን ኮሶ አስመስለው ምራቃቸውን እየተፉ ይዝቱብኛል። አንዳንድ ሴቶችማ እኔን ለማየት ተጸይፈው በአይነ ርግባቸው ተሸፋፍነው ነው የሚያልፉት። በተለይ የምኩራብ ሹማምንት ዘንጋቸውን እየነቀነቁ ጥምጣማቸው እስኪፈታ ድረስ በንዴት እየተንዘፈዘፉ ያዩኛል። ሊቀ ካህናት ቀያፋና ሐናማ ስለኔ ኃጢአተኛነት፣ ቆሻሻነት፣ ርኩስነትና እርጉምነት የማያነሱበት አደባባይ የለም አሉ። እንደ ሕጋቸው እንዳይደበድቡኝ የሮማ መኳንንትን ቀኝ እጅ አድርጌዋለሁ። ምን ያድርጉ? ባዩኝ ቁጥር ከመከፋትና ከመጸየፍ በቀር አማራጭ የላቸውም። አንዴት እዚህ ይለኛል። በሊቀ ካህናት ሐና መሪነት ምድረ አይሁድ ድንጋይ ተሸክሞ ሊወግረኝ ቤቴ ድረስ መጣ። እኔ ደግሞ ከተባለው መኮንን ጋር ጠጪ እንጠጣ እየተባባልን በመዝናናት ላይ ነበርን። የጫጫታ ድምፅ ስንሰማ ሮጠን ወጣን። ለካ የኔው ጉድ ኖሯል። የጦር መኮንኑን ሲያዩ ሁሉም ደነገጡ። እሷ ሮማዊት ናት፣ እኔ በገንዘብ ገዝቻታለሁ። ስለዚህ በሮማ ሕግ ደግሞ ይህን የሚከለክል አንቀጽ የለም ብሎ በተናቸው። ከዚያን ጊዜ ወዲህ አሳቻ መንገድና ጊዜ ጠብቀው የትውልድ ጠባሳ ናት ብለው የሚያስቡኝን እኔን ለማጥፋት ጥርሳቸውን ነከሱብኝ። ከቅርብ ጊዜ ወዲህ ሁኔታው እየባሰ መጣ። በኢየሩሳሌም ከተማ በስተ ምዕራቡ በር ማርታ የተባለች ቆንጆ ሴት የመኮንኖች መቀበያ እልፍኝ በማሰራቷ ገበያዬ እየቀነሰ አጀብ አጀባዩ እየቀዘቀዘ መጣ። በገዛ ወገኖቼ ላይ ያደረብኝ ስጋት ደግሞ ዕለት ዕለት እየጨመረ ሄዷል። ከተማ መውጣት አልችልም። ከጎረቤቶቼ ጋር አብሬ መብላት፣ መጠያየቅና መረዳዳት ትቻለሁ። ለቅሶ የሚባል ከደረስኩ ብዙ ጊዜ ሆኖኛል። ውጭው ናፍቆኛል። ፍርሃት፣ ጭንቀትና ስጋት ልቤን ይረብሹታል። ከዚህ በላይ ራሴን በራሴ መጸየፍ ጀምሬያለሁ። አብሬ የሆንኳቸውን ወንዶች፣ ያበጣበጥኳቸውን መኮንኖች ለገንዘብ ለወርቅና ለከበረ ዕንቁ ስል እንደ ዕቃ የሸጥኩት አካሌን ሳስበው በእውነት አይሁዶች እንደሚሉኝ እርኩስ ነኝ ብዬ አስባለሁ። እንዲህ በሰው ሁሉ ተጠልቼ እንደ ውሻ ተቆጥሬ እንዳረጀ ቁና ተሽቀንጥሬ እስከ መቼ እንደምዘልቀው እንጃ። ባለፈው ጊዜ በአንድ ሮማዊ መኮንን በኩል ለሊቀ ካህናት ቀያፋ ይቅርታ እንዲያደርግልኝና ወደ ድሮዬ እንድመለስ ላክሁበት። ይገርማችኋል፣ ይቅርታ የሚባል ነገር አላውቅም፣ ዋጋሽ ተወግሮ መሞት ብቻ ነው የሚል መልስ ላከልኝ። ከዚያ ወዲያ በሬን ቆልፌ ገረዶቼን ሁሉ አሰናብቼ በመኝታ ቤቴ ውስጥ አለቅስ ጀመር። አንድ ቀን አንዲት የድሮ ጓደኛዬ ስለጠፋሁባት ከአይሁድ አለቆች ተደብቃ ልትጠይቀኝ መጣች። በእንባ ታጥቤ ሰውነቴ መንምኖ እኔነቴ ጠፍቶ ተጎሳቁዬ ያየችኝና በእጅጉ አዘነች። በኋላም ስለ ከተማው ሁኔታ አንስታ አንዳንድ ነገሮች ታጫውተኝ ጀመር። በዚህ ጊዜ ነው ክርስቶስ ስለተባለው የእግዚአብሔር ልጅ የነገረችኝ። ያችን መግደላዊት ማርያምን ከሰው በታች አድርጓት ከነበረው ጋኔን እንደፈወሳት፣ ከኔ ቤት አቅራቢያ ትኖር የነበረችዋን ደም መፍሰስ ከጀመራት 12 ዓመት የሆናትን ሴት ከበሽታዋ እንዳዳናት ነገረችኝ። አይጠየፋቸው አልኳት። እረ እንዲያውም ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሏል አለችኝ። በልቦናዬ አንድ ነገር አሰብኩ። አሁን የኔንም ኃጢአት ያስተሰርይልኝ ይሆን ብዬ መለስ አድርጌ ደግሞ ሃይ እርሱም አይሁዳዊ ነው፣ ዞር በይ ብሎ ቢያባረረኝስ ብዬ ተጨነቁ። ለመሆኑ እነ ሊቀ ካህናት ቀያፋ ምን ይሉታል አልኳት። በጭራሽ አይወዱትም። እሱ እውነቷን ነው የሚናገረው። ደግሞ የሚውለው ከቀራጩ፣ ከአሳ አጥማጁ፣ ከኔ ቢጤው ከበሽተኛው ጋር ነው አለችኝ። እርሱን የወለደች እናት ምን የተባረከች ናት አልኩኝ።
ቅድስተ ቅዱሳን እንጂ። ልሂድና ችግሬን ልንገረው ብለሽ ነው? ሂጂ፣ ከጠበቅሽው በላይ ሆኖ ታገኘዋለሽ። በነጋታው ቤቴን ሸጥኩት። 500 ዲናር አወጣ። ምን ይዤ ልሂድ ብዬ ማሰብ ጀመርኩ። ልብስ ግን ምን ያደርግለታል? ምግብም ራሱ አበርክቶ ማብላት የሚችል ነው አሉ። ብዙ ነገሮችን አወጣው አወረድኩ። ገንዘብንም እንዳልሰጠው የቄሳርን ለቄሳር ብሏል ብለውኛል። ታዲያ ምን ላድርግ? አዎ ወንዱን ሁሉ ሳታልልበት ራሴን እንደ ሴት አማልክት ስቆጥርበት የነበረውን ሽቶ ገዝቼ እግሩ ስር ብልቃጡን መስበር አለብኝ ብዬ ወሰንኩና ከእርሱ ይቅር ባይነት የማገኘውን ደስታ በተስፋ በሩጫ ተፈተለኩ። ረስቼው በከረምኩት የኢየሩሳሌም አደባባይ ሮጥ። አንዳንዱ እብድ መስዬው አፍጦ ያየኛል። ሌላው እኔ መሆኔን ሲያውቅ ድንጋይ ፍለጋ መሬት ያያል። የቀረው ደግሞ እንዳልነካውና እንዳላረክሰው መንገድ ለቆ ይሸሻል። እኔ ግን ለሁሉም ግድ አልነበረኝም። ብቻ ወደ ሽቶ መደብር ሽቶ ስጠኝ አልኩት። ከሱቋ ውስጥ ያሉት ጎረምሶች እኔነቴን ሳይለዩ አልቀሩም። ይጠቋቆሙብኛል። የስንት ዲናር አለኝ። 300 አልኩት ፈጠን ብዬ። ሆ እኔም ራሴ ይህንን ያህል ገንዘብ አይቼ አላውቅም አለኝ። ትቼው ወደ ሌላ መደብር ሮጥኩ። እባክህ ሽቶ ስጠኝ ወንድም። የስንት? 300 ዲናር። እኔን ጨምረሽ ትገዥኝ እንደሆነ እንጂ ይህንን ያህል የሚያወጣ የለኝም። ነገር ግን እዚያ ማዶ የነ ንጉሥ ሰለሞን ሽቶ አለ ይባላል። እስኪ ጠይቂ። ልቤ እየተፍነከነከ ወደ ጠቆመኝ መደብር ተፈተለኩ። ሽቶ ስጠኝ። በችኮላዬ ተደናግጦ አፍጥጦ አየኝ። ዝቅ ሲል ጊዜ ሊወግረኝ ነው ብዬ ደነገጥኩ። ምን ያህል የሚያወጣ? 300 ዲናር። አላመነኝም መሰል ይበልጡን አፈጠጠብኝ። ነፍስና ስጋዬ ሊለያይ ደረሱ። አንድ የንጉሥ ሰለሞን ዘመን ሽቶ ነበር። ወደ ውስጥ ገብቶ አወጣና ሰጠኝ። ዲናሩን ወርውሬለት ሽቶውን የመቀማት ያህል ተቀብዬው በኢየሩሳሌም ዋና ጎዳና በአይነ ርግቤ ራሴን ሰውሬ ሮጥኩ። ልቤ በፍጥነቱ ሊተረተር እስኪደርስ በረርኩ። ከመቼው ደርሼ የተጫነኝን የኃጢአት ሸክም እንደማወርድ በጣም ቸኩያለሁ። በጎዳናው ታልፍ የነበረችን አንዲት ወይዘሮን ጠጋ ብዬ ክርስቶስ የት ነው አልኳት። በፈሪሳዊው በስምዖን ቤት ነው ብላኝ ጥላኝ ሄደች። ተስፋዬ የመነመነ መሰለኝ። እንኳን ፈሪሳዊው ተራው ዜጋ ጠልቶኛል። ስምዖን ካየ ደግሞ ወዲያው ነው ጥሬ ስጋዬን የሚበላው። ለተወሰኑ ጊዜያት በጎዳናው ዳር ቆሜ አመነታው። በመጨረሻም የመጣው ይምጣ ብዬ ወደ ፈሪሳዊው ስምዖን ቤት በረርኩ። ግቢው ክርስቶስን ተከትለው በመጡ ሰዎች ተጨናንቋል። መግቢያ መውጫው አይታይም። 2 ወታደሮች ግቢውን ግራ ቀኝ ሆነው ይጠብቁታል። ጠጋ ብዬ ክርስቶስን ፈልጌ ነበር አልኩት። በግራ የቆመውን ዘበኛ ዞር በይ ስራ ላይ ነው አለኝ። እንባ ተናነቀኝ። ኧረ እባክህ ለአንዲት ደቂቃ ብቻ ነው አልኩት። ማነሽ ለመሆኑ? ትኩር ብሎ አየኝና ማርያም ዘማዊቷ አንቺው ነሽ? ዞር በይ ጥፊ ከፊቴ አለና በትሩን አነሳብኝ። እድሌን እያማረርኩ ምርር ብዬ አለቀስኩ፣ ተንሰቀሰብኩ። ከውስጥ የአንድ ቅላጼው የሚያምር ሰው ድምፅ ተሰማ። ሁሉም ነገር ጸጥ አለ። ጴጥሮስ ከውጭ የሚሰማው ድምፅ ምንድነው? እስቲ ወጣ በልና ተመልከት አለው። አንድ ሽበታም ሰውዬ ወጣልና ዘበኛውን አነጋግሮት ገባ። አንዲት ዘማዊት ናት፣ ለክርስቶስ ካልሰገድኩ ነው የምትለው። አስገባት። ጉርምርምታ ተሰማኝ። የስምዖን ፈሪሳዊ ድምፅ የማናት ቀበጥ አታባርሯትም ይላል። ጴጥሮስ የተባለው ወጣና አስገቧት ተብሏል ብሎ ለዘበኛው ነገረው። ደንግጦ አፈጠጠበት። እንዴ ምን ሆናችሁ ነው? ዘማዊ እኮ ናት፣ መወገር አለባት። ቤቱን ታረክሳለች፣ አትገባም አለው። ጌታ ነው ያዘዘው ብሎት ገባ። ግቢ አንቺ አለኝ እንደ መብረቅ ጮሆ። እየተንቀጠቀጥኩ ስገባ የተሰበሰቡት ሁሉ እንዳልነካቸውና እንዳላረክሳቸው መንገድ ለቀቁልኝ። በእልፍኙ በር ስገባ ምድረ ፈሪሳዊ ተሰብስቧል።
እያጉረመረሙ ተነሱና ሸሹኝ። ፈጠን ብዬ እግሩ ስር ተደፋው። የሽቶውን ብልቃጥ ሰብሬ ራሱ ላይ አርከፈከፍኩት። በእንባዬ እግሩን እያጠብኩ በፀጉሬ ያሸሁት። ልዩ የሆነ የደስታ ስሜት ውስጤን ያበራዋል። እንደ ሸክም የከበደኝ ነገር ሲነሳ ይታወቀኛል። የፈሪሳውያን ማጉረምረም አላበቃም። እኔም በደስታ እያነባው እግሩን በፀጉሬ ጠረግኩት። ስምዖንም ምን ነው አምላክ ነኝ እያለ እንዴት ይህች ዘማዊት ስትዳስሰው አውቆ አያባርራትም አለ። ስምዖን ሆይ አለው ክርስቶስ፣ አንተ ከመጣው ጀምሮ ለራሴ ዘይት አላልከኝም፣ እርሷ ግን በውድ ሽቶ አርከፈከፈችኝ። አንተ ለእግሬ ውሃ አላልከኝም፣ እርሷ ግን በእንባዋ አጥባ በፀጉሯ ጠረገችኝ። ብዙ ሽታለች፣ ብዙ ወዳለችና የበዛው ኃጢአቷ ተሰርዮላታል አላቸው። ሐዋርያቱ ራሳቸው ደንግጠዋል። እኔን የመሰለ ታዋቂ ዘማዊ እርኩስ ተብዬ በአንድ ጊዜ ኃጢአቴ ሲሰረይ እጅጉን ደንቋቸዋል። ሁኔታቸውን ያየው ኢየሱስ ክርስቶስም ወደ ሐዋርያት ዘወር ብሎ ወንጌል በተሰበከበት ቦታ ሁሉ የእርሷ ታሪክ ለመታሰቢያ ይነገራል ብሎ አዘዛቸው። ወደ እኔም ዘወር ብሎ ኃጢአትሽ ተሰርዮልሻል አለኝ። ታላቁ ሸክም ቀለለኝ፣ ርኩሰቴ ቀረ፣ አዲስ ሰው ሆንኩኝ፣ ያው ከታላቅ ክብር ጋር።